ክርስቶስ በሰውና ወክርስቶስ ሰህሩይ ማይከለ እግዚአብሔር ወሰብ ይላል። ክርስቶስ በሰውና በእግዚአብሔር መካከል ያለ አንድ መካከለኛ አለ። አሁን ጥያቄ የሚያነሱ መናፍቃኑ ማለት ነው። በሰውና በእግዚአብሔር መካከለኛ አንድ አለ ይላል። ምንድነው ይሄ ማለት? መካከለኛነቱን እንደ አማላጅ አድርጎ የመውሰድ ነገር አለ። እግዚአብሔር ይስጥ። እሱ ነው ጥያቄ። አሁን መካከለኛ ከሆነ እንደው እንደ ሂስትሪ እንደው መቅርታ እንደ ሐሳብ እዚያው ላይ እንረዳው ከተባለ እሺ እንደው አሁን ከሰባት ሰማያት አሏል እና መካከለኛ ማለት ወይ ኢዮር ወይ ኤረር ላይ የተቀመጠ ነው። ስድስተኛው እና ሰባተኛው መካከል ላይ ምን ማለት ነው? መካከለኛ እንዳትለው እሺ በወንበር ነው መካከል ላይ እንግዲህ ምንድነው መካከለኛ? ምንድነው መካከለኛ? በስልጣን ነው እንዳትለው ለአባቴ ያለው ለኔ ያለኝ። ከዛ በኋላ በፍርድ ነው እንዳትለው አብ ፍርዱን ሁሉ እሱ አይፈርድም ለልጁ ሰጣል። ለወልድ ሁሉ አውፈ ውስተዲሁ አይደል? ሁሉን በእጁ ጭብጥ አድርጎ አስገዛለት አለ። እንግዲህ ምንድነው መካከለኛ? እግዚአብሔርም ሰውም የሆነ ብቻ ትርጉሙ እሱ ነው። እግዚአብሔርም አብ ሰው ሆነ እንዴ? አልሆነም። ሰውም አምላክም የሆነ በእግዚአብሔር እንደ ሰውነቱ እሺ እንደው አሁን ሊቀ ካህናችን ነው የሚለው አሁንም ገረመኝና ተመለስኩበት። እሺ እንመለስ፣ መመለሱን እንመለስ አሉ። እንመለስ ማን ይቅር ይናላል ካለ መካከለኛ ብትመለሱ ይቅር የሚላችሁ ያው የእናንተን ስጋ የነሳው ዘመዳችሁ ነው። እንደናንተ ሰው የሆነ እንደ አባቱ አምላክ የሆነ ማለት ነው። መካከለኛ ማለት እሱ ነው። አምላክም የሆነ ሰውም የሆነ አምላክም የሆነ ይህም በምን እናውቃለን ካል ልመልሰው ነው። ከመትኩን መራይተ ለሃይማኖት አባይ አቀበማ የተመድንግልና ከመትኩን መራይተ ለሃይማኖት አባይ ቅዱስ ሊቁ በሃይማኖት አበው ሲነገር ለታላቂቱ ሃይማኖት መምህር ተሆን ዘንድ ድንግልናዋን ጠበቀው። እንዴት ሲለን እናቱ እንግዳ ድንግል የሚሆነች እናቱ ድንግል ወምናት እናት ስትሆን ድንግል ናት፣ ድንግል ስትሆን እናት ናት። እንዴት እንግዳው ይኸው ልጇን ሰበከችዋ። ልጇ አምላክ ነው። መካከለኛ ነው። እንግዲህ መካከለኛ የሚለው ትርጉም ይሄ ነው። እናቱ ድንግል ናት፣ ደግሞ ምንድናት? እናት ናት። ስለዚህ ምንድናት? ከሴቶች ሁሉ መካከለኛ ናት ማለት ነው። እሱ ደግሞ ከማን እናትም የሆነች ድንግልም የሆነች መካከለኛ የሚለው ትርጉም አምላክም የሆነ ሰውም የሆነ ብንመለስስ ማን ይቅር ይለናል ትሉኝ እንደሆነ አምላክም የሆነ ሰውም የሆነ ባህሪያቸውን የያዘ የባህሪ አምላክ ኢየሱስ ክርስቶስ ይቅር ይላቸዋል ለማለት ይሄን ነገራቸው ማለት ነው።